ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር የተመሰገነ ይሁን። በእኛ በኩል ሁሉ ነገር ሰላም ነው። ዛሬ ቤተሰብ ይዤላችሁ የመጣሁት ምንድነው የሚባለው? ቆቆር ጮርናቄ ይባላል፣ ቆቆር ይባላል። ቆቆር እንደውም ብዙ ትውስታ አለኝ በቆቆር። እሱ ሌላ ጊዜ አወራችኋለሁ። ሰዓቱ እንዳይረዝምባችሁ ቶሎ ቶሎ ፈጠን ለማለት ሁሉንም እንደባልቀዋለሁ። እዚህ ጋር ሁለት ተግማሽ አንድ ቁጥር ባለው ማለት ነው። ሁለት ተግማሽ ጣሂን አርጋለሁ። ዱቄት ጨው በትንሿ ማንኪያ አርጋለሁ። ምክንያቱም አንዳንድ እያልኩኝ እንዳይረዝምባችሁ ነው። ጥቁር አዝሙድ በእጄ አሽት አርጋ አንድ ማንኪያ አርጋለሁ። እዚህ ጋር ያለውን ግብአት ልንገራችሁ ብዬ ነው። ቅር ካላችሁ ደግሞ እንትን ላይ ጻፉልኝ። መልሱን እናንተ ጠይቁኝ፣ ችግር የለም እኔ መልስላችኋለሁ። እያንዳንዱ ለማሳየት ጊዜ እንዳይፈጅባችሁ ወይንም ደግሞ እንዳይረዝምባችሁ በማለት ነው። እኔ ራሴ ልቤ እየተንጠለጠለ ነው ማወራችሁና አንድ የመታ ደግሞ ሌላ ችግር እንዳይፈጠር። እዚህ ጋር ደግሞ እርሾ አንድ ማንኪያ እርሾ አንድ ማንኪያ ስኳር አርጌ ለ10 ደቂቃ ቁጭ አርጌው ይሄው አሁን እንደዚህ ኩፍ ብሏል። ይሄንን እዚህ ላይ አደርገዋለሁ። ይሄ እንደዚህ አደርገዋለሁኝ። ይሄ እንደዚህ አደርገዋለሁኝ። ለየብቻው እያንዳንዱ ሰፍሬ ማስቀመጥ እንትን አላለኝም፣ ማስቀመጥ አላቃተኝም። ግን ጊዜያችሁን ያለ መውሰድ ነው። ገባችሁ? በኋላ ስጠብስ እንደገና ሲቀመጥ ያ ነገር ሩብ ኩባያ ዘይት የምግብ ዘይት እናደርጋለን። ለዚህ ማለት ነው። የገባውን ግብአት እንደገና ላስታውሳችሁ እንትን እንዳይላችሁ። እርሾ ላይ አንድ ማንኪያ ስኳር በምግብ ማንኪያ ትልቁ ማንኪያ ማለት ነው። አንድ ማንኪያ ስኳር አንድ ማንኪያ እርሾ ታረጉና ለ10 ደቂቃ ቁጭ ታረጉታላችሁ። በግማሽ ኩባያ ማይ ታረጉና በዚህ ውሃ ታረጉና ኩፍ እስከሚል ጠብቁት። በማንኪያ መታ አርጉትና ቁጭ አርጉት። ከዛ በኋላ ደግሞ ያ ኩፍ ሲልላችሁ ዱቄታችሁን ሁለት ተግማሽ ዱቄት ታረጉና ትንሽ ጥቁር አዝሙድ የምትወዱ ከሆነ ካልወደዳችሁ ችግር የለውም፣ ግን ለጣሙ በጣም ደስ ይላል። ጥቁር አዝሙድ ታረጉበታላችሁ። አንድ ማንኪያ በትንሿ ማንኪያ ጨው ታረጉበታላችሁ። ከዛ ግብአቱ እንደዚህ አሁን አሽና ቶሎ ቶሎ ብዬ እናንተም ሰዓታችሁን እንዳልበላባችሁ ቪዲዮ እንዳይረዝምባችሁ ነው። እኔም ደግሞ ያው ተቆጣጣሪ ያለኝ እንደምታዩት ነው። ከዛ በዚህ በሩዋ ኩባያ ውሃ እንዳይበዛባችሁ አንዴ ተቸለስንበት በጣም ከባድ ነው። በዚች እያደረግን ማየት እንችላለን። ገባችሁ? ሩብ ኩባያ በፊት ግማሽ አርጋችኋል ከርሾ ጋራ። አሁን ደግሞ ሩብ ታረጉና የሀገራችን ትውስታ ካላችሁ ተፈለጋችሁት አሁንም እንደዛው ማለት ነው። ግን ሁሉንም አላረገውም። እንደዚቹ በሩዋ ታረጉና ጠብ ያረጋችሁ ማየት በጣም መቅጠን ስለሌለበት ነው። እና በኋላ ታመሰግኑኛላችሁ። ደግሞ ላይክ ሰብስክራይብ አድርጉ። እስቲ ባወራ አውጡልኝ እስቲ። እንዴ እኔ እናንተን እርዳታ ፈልጋለሁ። በእውነት አስደስቱኝ እስቲ ቶሎ ቶሎ እያላችሁ ቤተሰቤን በዛ በርከትከት አድርጉልኝና ያው እንግዲህ የእናንተን እርዳታ ፈልጋለሁ። በእውነት እንዳልኳችሁ ነው። እንዲህ የተገላመጥኩኝ ማለት ፍላጎት አንድ ሰው ፍላጎት ሲኖረው ነው አይደለ? ተሳቆ ተገላምጦ ምናምን እንትን የሚለው ፍላጎት ከሌለው በፍጹም ያን ነገር ሊያደርግ አይችልም። ገባችሁ? እኔ በጣም አንደኛ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእውነት ክበሩልኝ እላለሁኝ። ሌላ በእውነት እኔ ሌላ ልላችሁ አልችልም። ፍቅራችሁን ያብዛልኝ። ቤተሰቡን ያው እንዳልኳችሁ ነው፣ በዛ አድርጉልኝ። አሁን ገደብ ተሰጥቶኛል። ገደቡን ታለፈው እሰየው፣ ሁልጊዜ እንገናኛለን። ካላለፍኩ ግን ያው ፈተናውን ካላለፍኩ መውደቄ ነው። ግን ተፈተና መድኃኒዓለም ያወጣናል እርግጠኛ ነኝ። ኢትዮጵያውያን የሆናችሁ ሁላችሁም ሼር እያደረጋችሁ ያው የእናንተን እርዳታ ፈልጋለሁኝ። ተረፈ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ። እንዳልኳችሁ ነው። አሁን ይሄው ጨረስን። በጣም እንትን ማለት የለበትም፣ በጣም ቅጥን ማለት የለበትም። ለምን በኋላ ዱቄት ስታደርጉበት ጥሩ አይደለም፣ ያስጠላል። ማለት ይሄ ዱቄቱ ተላይ ሌላ ይሄኛው ኩፍሏል፣ ያኛው ደግሞ ታቀጠን ነው። በጣም እንደዚህ ነው ማድረግ ያለባችሁ። አያችሁ ጥቁር አዝሙዱ እንዳልኳችሁ ነው።
ሊጡ እንደዚህ ነው መሆን ያለበት። ጥጥርም ማለት የለበትም፣ መካከለኛ ነው መሆን ያለበት። በቃ እንደዚህ ታረጉና ረገጥ ረገጥ አድርጋችሁ ለ1 ሰዓት ቁጭ ታረጉታላችሁ። ከ1 ሰዓት በኋላ እንገናኝ። ምክንያቱም በኋላ ላይ እንትኑ እንዳይበዛባችሁ እንደዛ ነው የሚሻለው። አሁን እንለያይ። በቃ አሁን ይሄንን ላስቲክ ሽፉን አደርገዋለሁ። ሰዓቴን ይይዛለሁኝ። 1 ሰዓት እንደሆነ እርግጠኛ ስሆን መጥበስ ጀምራለሁ ማለት ነው። የዛን ሰዓት አሳያችኋለሁ። A few moments later እናንተ በስሱ ዳመጥ ታረጉትና በደንብም ሳይሆን አለ አይደለ ትዳመጡታላችሁ። ከዛ እንደዚህ ትጠቀልሉታላችሁ እንደዚህ ማለት ነው። ከዚህ ይሄንን ዝግት ዝግት ታረጉና ይሄንን እንደዚህ መዝጋት ትችላላችሁ። በቃ ይሄን እንደዚህ ታረጉና በትክክሉ ከዛ እንደዚህ ትቆርጡታላችሁ። እንደዚህ ልፍ እያላችሁ ትቆርጡታላችሁ። እንደዚህ ሌላ ምንም የሚፈልገው ነገር የለም። በጣም ቀላል ነገር ነው። እንደዚህ ታረጉና ይሄን ተከልከል ካረጋችሁ በኋላ ምን ታረጉታላችሁ መሰላችሁ? እንደዚህ ሰንጠቅ እንደዚህ ትንሽ ነው ሰነጥቁት፣ ብዙ አይደለም። ሰላ ባለ ቢላዋ ነገር በፈለጋችሁ ይቀላል በምትሉት ነገር እዚህ ብዙ አትጨናነቁለት። ዘይቱን በጣም አታግሉት። ቀስ ብሎ ይብሳል። በጣም እንትን ታለ ተላይ ብቻ ነው እንትን የሚለውና ይሄን እንደዚህ ታረጉና ከዛ ሞቀው ዘይት ውስጥ ትከቱታላችሁ ማለት ነው። ያው እንግዲህ ለእንትኑ ብዙ አይደለም። እስቲ ዘይቱ እዚህ ጋር ዘይቱን ይኸውላችሁ ጋዙን ቀንስ አድርጌ ዘይቱን አሙቀዋለሁ እዚህ ጋር እንደዚህ እዚህ ጋር ማየት ትችላላችሁ። እዚህ ላይ እንደዚህ አረጋታለሁ። እንደምታዩት ሲወጣ አሳያችኋለሁ የበለጠ ደግሞ ማለት ነው። አሁን እንዲህ ታረጉትና በጣም መጋል የለበትም ዘይቱ። ቀስ ብላችሁ በራሱ ሰዓት ቀስ ብሎ ይብሳል። በነገራችን ላይ ቤተሰብ ያደረኩት ዱቄት ሁለተኛውን ነው ዛሬ ያረኩት። ባለፈ ግን አንደኛውን ዱቄት አርጌው በጣም የሚያምር ነው የወጣው። ምናልባት እንግዲህ ዱቄቱ የሚለይ ከሆነ አላቅም፣ ግን እንደዚህ እናየዋለን። ቀስ እያላችሁ እንደዚህ እያረጋችሁ ማብሰል ትችላላችሁ። ከብለል እያረጋችሁ በራሱ ሰዓት አታብዙት። ዘይቱን ጋዙን መጋል የለበትም፣ በጣም መቀነስ አለበት። A few moments later ቤተሰብ ይኸውላችሁ የጠበስኩትን ማየት ትችላላችሁ። እንግዲህ እንደዚህ ነው። ያው እንደዚህ ፍንክትክት ያለ ነው፣ ምንም የለውም። ይኸው ማየት ትችላላችሁ። ምንም የለውም። ሰርታችሁ ሞክሩት። ምንም እንትን ያለ ነው፣ ድርቅ ያለ ነውና ምንም ነገር የለውም። እና አይታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እውነት እንዴት እንደተጨናነኩኝ እኔ እውነቴን ነው የምነግራችሁ። ማየት ትችላላችሁ። ምንም የለውም። ይሄን ያክል ነው እንግዲህ። ተከፋፍቷል፣ ባዶ ነው፣ ዘይትም የለውም። ገባችሁ? ሞክሩት። አምሯችሁ እንደኛ አምሯችሁ ከሆነ ሰርታችሁ ተጠቀሙ። ምናልባት አሰራሩ ካልገባችሁ ኮሜንት ላይ ጻፉልኝ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ አድርጉልኝ። መልካም ጊዜ ይሁንላችሁ ለሁላችንም።